ደብቄ እንዲያስኩልሽ ሚስጥር ምንም አላደረኩሽም። እንደዚህ ደግሞ ልታመሰግኝ እንጂ ልትወቅሽኝ አይገባም። አንቺ ከመጣሽ ጀምሮ ግን ምንም ሰላም የለም። እጅግ መስመሯን እያለፈች እንደሆነ ማወቅ አለባት። እውነት ነው ቃል ንገሪ። ይሄን ፈርቼ ነበር ያን ያልገባም እምቢ አልኩ። በጣም ነው የተሰማኝ። እኛ ደግሞ እዚህ ዘሄራችን አሴረንባት በአቋራጭኛ ተጠቃሚ እንሆናለን። ይበቃችኋል። ሁሉን ነገር ቦታ አሰስኩ ስል ትርጉም ታበላሽብኝ። ይሁን እስኪ ብቻ ራስሽን ጠብቂሽ። ደግሞ ለዚህ እርኩስ ልጅ አሳልፈ አትስጠኝ። እኔ ካንቺ የምፈልገው ገንዘቧን ብቻና ብቻ ነው። ምን ለማለት ፈልገሽ ነው? የዚህ ትርጉም ነገር ምንም አልተዋጠልኝም። አሁን ደግሞ ምን አርጊ ልትይ ነው? ለዛ እኮ ነው እዚህ እንድትመጪ ቀጠርኩሽ። ጥላቻውን ቀድመሽ የዘራሽ እኮ ራስሽ ነሽ። እንደዛ ከሆነ የኔ እናንተን ግንኙነት በፍጹም ማወቅ የለበትም። ከምታስቢው በላይ ማስረጃ አለኝ አልኩሽ።